ሰላም ጤና ይስጥልኝ ውድ የባሶ ሚዲያ የዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። የዕለቱን ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስቶቹን። በድሬዳዋ የ10 ዓመት ታዳጊ በነብር መበላቱ ተሰማ። የግብፅ የሴራ ፖለቲካ ይፋ ወጣ። ትብብር ለኢትዮጵያ አንድነት 5 የፖለቲካ ፓርቲዎች ለመንግስት ማስጠንቀቂያ አዘል መግለጫ ወጡ። ቢቢሲ ከዓለማችን ሀያል ሰው ጋር ከባድ የህግ ፍልሚያ ገጥሞታል። በዝርዝር እመለስበታለሁ። ቻናሉን ሰብስክራይብ በማድረግ አብራችን ቆዩ። በድሬዳዋ የ10 ዓመት ታዳጊ በነብር ተበላ። በድሬዳዋ ከተማ ዙሪያ አዋሌ ቀበሌ ገበሬ ማህበር ገንደሳሌ ተብሎ በሚጠራው መንደር ህዳር 8 ቀን 2018 ከንጋቱ 12 ሰዓት ገደማ የ12 ዓመት ታዳጊ በነብር ተበልቶ መሞቱን ያገኘነው መረጃ ያመለክታል። የብዬ አዋሌ ፖሊስ ጣቢያ አዛዥ ኢንስፔክተር አብዱሰላም መሐመድ ለድሬ ፖሊስ ሚዲያ እንደገለጹት ሟች ገመዳ አብደላ የተባለው የ10 ዓመት ታዳጊ ህዳር 7 ቀን ከምሽቱ 12 ሰዓት ገደማ ከቤት እንደወጣ ባለመመለሱ ቤተሰቦቹ ምሽቱን ሲያፈላልጉት ቢቆዩም በነጋታው ጠዋት 12 ሰዓት ላይ በነብር እየተበላ ቢያገኙትም ህይወቱን ማትረፍ አለመቻላቸውና ታዳጊ ሞቶ ማግኘታቸውን ገልጸዋል። ፖሊስ በበኩሉ አካባቢው ነብር መኖሩንና ከአሁን በፊትም በተደጋጋሚ ጊዜ ጥቃት ማድረሱን አስታውሶ የአካባቢው ማህበረሰብ በተለይ ልጆቹን ብቻቸውን ከመልቀቅ መቆጠብ ጥንቃቄ ሊያደርግ እንደሚገባ መልእክት አስተላልፏል። የግብፅ የሴራ ፖለቲካ ዛሬ የጀመረ አይደለም ሲል መረጃ አመለከተ። የግብፅ ሴራና ጫናን ለመቋቋም የውስጥ ቁሳቁስን እያስቀሩ በመደማመጥና ፍትሃዊነት አንድነትን በማጠናከር የዲፕሎማሲ ተጽዕኖንና ተሰሚነትን ማሳደግ ብሎም የመከላከል አቅምን ማጎልበት እንጂ ሌላ መፍትሄ የለውም ሲሉ ተናገሩ። በችግር ውስጥ ቢሆን እንኳን አባይን ለልማት ማዋል የቻለው ትውልድ ላይ አይደለም። ጥንትም ቢሆን የካይሮ ፖለቲከኞች ለኢትዮጵያና ሕዝቦቿ እንደማይተኙልን ማውሳት የዚች ማስታወሻ ጭብጥ ነው። አንዱ የሴራ አብነት ግብጾች በአቡነ ሰላማ ተልዕኮ ወቅት የፈጸሙት እንደነበር በመጥቀስ እንጀምር። ደጃቹቤ ገዥ በነበሩበት ጊዜ ከአገረ ግብፅ ጳጳስ በማስመጣት በአለቃ ሀብተ ሥላሴ መሪነት ሊቃውንቶችን ወደ ግብፅ ልከው ነበር ይላል የታሪክ ድርሳኑ። ጳጳሱ ካመጣጣቸው ጀምሮ በሴራና በአፍራሽ ተልዕኮ ላይ የተመሰረተ ጉዞ እንደነበራቸው ጳውሎስ ኞኞ አፄ ቴዎድሮስ መጽሐፍ ላይ ያወሳቸውን ነጥቦች እንመልከት። አንደኛ፣ ገና በ25 ዓመታቸው እድሜያቸው አይመጥንም እየተባለ ጳጳስ ሆነው ወደ ኢትዮጵያ እንዲላኩ ያደረገው መልክተኞቹ ባይስማሙም ከንጉሱ ተጣልተው የተባረረው ሚስዮናዊ ኢዘንበርግ 7000 ብር ለኮፕቲክ ጳጳሱ ማባበያ ሰጥቶ በማሳመኑ ነበር። ሁለተኛ፣ አቡነ ሰላማ ወደ አገር ገብተው ገና ከውቤ ሳይተዋወቁ አስመራ ሲደርሱ አሊን ያልወጋ ውግዝ ነው ብለው በመገንዘብ በነገስታቱና ደጋፊዎቻቸው መካከል ቅራኔን ለማባባስ አሁን ላይ ሲታይ የሃይማኖት ጦርነት ለመለኮስ ጥረዋል። ሶስተኛ፣ ከጎንደር ካህናት ጋር ባለመግባባት ከአንዱ አገር ገዢ ወደ ሌላው ነገር በማጫር የተረጋጋ አገረ መንግስት እንዳይኖርና ሴራ በመጎንጎን ህዝቡን በጦርነት በማስተላለቃቸው ካህናቱ እንዲህ ገጥመውላቸው ነበር። ግድግዳው ቤታችሁ ያው ይሻላችኋል፣ ካቡኑ አትጠጉ ይናድባችኋል። መናዱ እንኳን ቢቆይ ከዚህ እርጉዝ ካብ አይታጡምና ዳሞትራና ባብ በማለት ነበር በቅኔ የነገሯቸው። አራተኛ፣ በኋላ በአፄ ቴዎድሮስ ኃይል ሲያመዝን ወደ አንተ ልግባ ተቀበለኝና ቀብቻ ነግሳለሁ ብሎ ቢገቡም የክህነቱን ስርዓቱን በመሸርሸር ንጉሱን ከካህናቱ አቀርነዋል። በተጨማሪም 1850 ላይ የግብፅ ጳጳስ አቡነ ቴዎፍሎስ ወደ ኢትዮጵያ በመጡ ጊዜ ንጉሱን ሳያስፈቅዱ ወደ ግብፅ መሪ ሰራተኛ እንዲልክ በደብዳቤ በድብቅ ጽፈው ሁለቱም ለእስር ተዳርገው ነበር። የንጉሱ ትዕዛዝ በወጉ እንዳይፈጸም ሲገዝቱ ሲፈቱ ቆይተው በኋላ ከሸዋው ንጉስ ሚኒሊክ ጋር ወደ አንተ ልምጣ እያሉ በድብቅ ሲጻጻፉ ተደርሶባቸው ቴዎድሮስ ከ62ቱ ተከታዮቻቸው ጋር መቅደላ እንዳሰሯቸው 1860 በሳምባ ሳል በሽታ ታመው ጥቅምት 15 ቀን አረፉ ይላል ታሪክ ከገጽ 104 እስከ 111። ወደ ኋላም ከተመለስን ደግሞ ዘ ክሮስ ኤንድ ዘ ሪቨር የሚለው የሃጋይ ኤርሊች መጽሐፍ እንደሚያስረዳው ሰሜን አፍሪካዊቷ ግብፅ በራሷ ባህላዊ
የራሷ ባህሏ እንደሚያስረዳው ሰሜን አፍሪካ አስተዳደር በኦቶማን ቱርክና በኋላም በእንግሊዝ ቅኝ ገዢዎች ስትተዳደር ከታሪካዊቷ አገራችን ከተለያየ ተጽዕኖ ግንኙነት ለማድረግ እና በሃይማኖት መስፋፋት ስም የአባይን ሸለቆ ለመቆጣጠር ብዙ ሙከራ ማድረጓን እናገኛለን። ከሰለሞናዊ ሥርወ መንግስት መሪዎች አንዱ የሆነው አፄ ዘርዓ ያዕቆብ ከ1434 እስከ 1468 ለኢትዮጵያ ስትራቴጂ የአውሮፓና የናይል ግንኙነት መሰረታዊ መሆኑን በማመኑ ብቻ ሳይሆን በሀገር ውስጥ የአዳል ሙስሊሞችን ሲያጠቃ ከኮፕቲክ ክርስትና ጋር ግንኙነት ለመፍጠር መሞከሩም ከወዲህኛው ወገን የሚነሳ ታሪክ ነው። የሮማ ቤተክርስቲያንና ኮንስታንቲኖፕል አዲሱን የኦቶማን እስልምና ማስፈራሪያ ለመቋቋም ህብረት ሲፈጥሩ ዘርዓ ያዕቆብና የልዑካን ቡድኑ ከኢየሩሳሌም ወደ ፍሎሪንስ ዘልቀው ነበር። በዚህ ጊዜ ነው የኢትዮጵያ ገዳም በኢየሩሳሌም የተገነባው እና ከግብፅ ኮፕቲክ ቤተክርስቲያን ለመጀመሪያ ጊዜ ተጨማሪ ጳጳስ የተገኘው ይላል መረጃው። ከረጅም ጊዜ የተፈጥሮ ሀብት አጠቃቀም ጀርባ በሚካሄድ የሃይማኖትና የግዛት መስፋፋት ሽኩቻ በኋላ ግብፅ ኢትዮጵያ ለግብፅ ያላትን ፋይዳ በመገንዘብ በ19ኛው ክፍለ ዘመን አዲስ ስትራቴጂ የነደፈው መሪ ግን መሐመድ አሊ ነበር። ይህ ሰው በዘመናዊ የግብፅ አስተዳደር የሚታወቀው አገዛዙን የኦቶማን ቱርክ ሰዎች አጽድቶ እንደ መስኖና የጥጥ እርሻን ከማስጀመር ባሻገር የላይኛው የናይል አማራጭ የሚል እቅድ ነድፎ ናይልን ከምንጩ ለመቆጣጠር በመሞከር ነበር። በዚህም 1820 እንደ አውሮፓውያን አቆጣጠር ገደማ ወታደር ልኮ ሱዳንን ወሯል። ከ1830 ገደማም ካርቱምን መስርቷል። ይህ ቦታ ነጭ ናይልና ጥቁር ናይል የሚገናኙበት መሆኑን ብቻ ሳይሆን የሱዳን ጥሬ ሀብት፣ የሰው ኃይልና ማዕድን የግብፅ ዘመናዊነት እንደሚያስቀጥል ከማመን ባሻገር ቦታዎችን በማሰስ ግዛቱን ለማስፋፋት ተጠቅሞበታል። ሙከራው በመጪዎቹ ትውልድ ገዢዎችም ቀጥሎ በቀይ ባህር በምጽዋና በምስራቅ የሀገራችን ክፍል የግብፅ ኃይሎች እስከ መግባትና ለዓመታት መስፈር በቅተው እስልምናን ለመስፋፋት የአባይ ሸለቆን ለመውረር እንደ መንደርደሪያም ተጠቅመውበታል። ምንም እንኳ ወረራው የተሳካ ባይሆንም በኋላ የመሐመድ አሊ የልጅ ልጅ የሆነው ዶዶብ እስማኤል በተለያዩ ሴራ ከሰሜን ኢትዮጵያ መሪዎች ወዳጅነት ለመፍጠር ቢሞክርም በአፍሪካ የግብፅ ናይል ግዛትን የመመስረት ህልሙ ከአፄ ዮሐንስ አራተኛ ጋር አጋጭቷል። በዚህ መካከል ነበር ግብጾች ከወደ ምስራቅ ሌላ የወረራ ጥቃት ለመክፈት የሞከሩት። ይኸውም 1875 ላይ ከሐረር የተነሱ 3000 የሚደርሱ በሙዝምቢር የሚመሩ የግብፅ ወታደሮች እስከ ምኒልክ ግዛት ሸዋ ድረስ ሊያጠቁ ሞክረው በጉዟቸው ላይ በአፋር ተወላጆች ክፉኛ ተወግተው መበታተናቸው የታሪክ ደማቁና ፋና ወጊው ክፍል ሆነ። በሁለተኛ ሙከራቸውም ሌላ 3000 ጦር ከምጽዋ ተነስቶ መረብ ተሻግሮ ሲጓዝ ኖቬምበር 15 እና 16 1875 በራስ አሉላ ጦር ጉንዴት ላይ ብትንትኑ ወጣ። ይህ ዜና ካይሮ ሲደርስ እስማኤል እውነተኛ ውጊያ ለማድረግ ዝግጅቱን ጀመረ። 18000 ጠንካራ ጦር በማዝመት በራቲቭ ጋሻ መሪነት በአሜሪካው ቅጥረኛ ወታደር ጀነራል ሎሪንግ አስተባባሪነት ወደ ኤርትራ ተንቀሳቀሰ። ከማርች 7 እስከ 9 1876 በጉራ ከአፄ ዮሐንስ ጋር በተካሄደ ውጊያም የግብፅ ጦር ክፉኛ ተንኮታኮተ። በተለያዩ ጥናቶች እንደተረጋገጠው በእነዚህ ጦርነቶች ግብፅ ከ8500 በላይ ወታደሮቿን አጣ በኢትዮጵያ አሸናፊነት የወረራ ታሪኳ ተደምስሷል። ይህ ከአያት ቅድመ አያቶቻችን የተወረሰ የአይበገሬነት ታሪካችንን ብቻ ሳይሆን በግብፅ ዘመናዊ ፖለቲካ ውስጥ አዲስ አቅጣጫ እንዲያማትሩ ያስገደደ ሀቅ ነው። ዛሬ የቆምንበት መሰረት የተገነባውም በዚህ አለት ላይ መሆኑን መሳት የዚህ ትውልድ ውድቀት እንዳይሆን መጠንቀቅ ያስፈልጋል ይላል የታሪክ ድርሳኑ። ምክንያቱም ዛሬ አገራችንን ማዳከም የሚለው የግብፅ ትውልድ በውስጣችን ልዩነት በማስፋፋትና በማበላላት አብሮነትና አንድነትን በማዳከም ከጦርነትና ቀውስ እንዳንወጣ በማድረግ ነው። እናም እንደ አገርም ሆነ ሕዝብ ጸንቶ የካይሮን ፍላጻ ለመመከት የሚቻለው የውስጥ ችግርን በመነጋገርና በመደራደር በመፍታት ነው። ጦርነትና ግጭቶችን እያስቀሩ በአብዛኛው ዜጋ ወደ ስራና ልማት እንዲገባ በማመቻቸትና በመደገፍ ነው። የሀገር ፍቅርና ህብረ ብሔራዊ አንድነትን በማጽናት ይህን ማድረግ ከተቻለ የግብፅ መሪዎች በሶማሊያም ወረዱ፣ በኤርትራ፣ በሱዳንም መጡ፣ በጅቡቲ፣ ኬንያም ገቡ፣ ደቡብ ሱዳን ወይም ኡጋንዳ ነጎዱ፣ ሩዋንዳ
የሚያመጡት የከፋ ተጽዕኖ አይኖርም ይላል። ዘገባውን ያጠናከረው ንጉስ ወዳጄ ነው። ትብብር ለኢትዮጵያ አንድነት የተሰኘው የአምስት የፖለቲካ ፓርቲዎች ቅንጅት በ2018 ግንቦት ወር ሊካሄድ በታቀደው 7ኛው ሀገር አቀፍ ምርጫ ዙሪያ መግለጫ ወጣ። ቅንጅቱ ምርጫው ነፃና ፍትሃዊ ሆኖ እንዲካሄድ መንግስት በአስቸኳይ መፈጸም ያለባቸው ያላቸውን ቅድመ ሁኔታዎች አስቀምጧል። ቅንጅቱ በመግለጫው እንዳስታወቀው በሰላማዊ መንገድ ታግለን በነፃና ፍትሃዊ ምርጫ የመንግስት ስልጣን መያዝ የዓላማችን ማስፈጸሚያ ብቸኛ መሳሪያ ነው ብሎ እንደሚያምን ገልጾ አሁን ላይ በሀገሪቱ ያለው ነባራዊ ሁኔታ ግን ለዚህ ፈጽሞ እንደማይፈቅድ ገልጿል። ምርጫ በሀገር አቀፍ ጦርነቱ ውስጥ አይቻልም። ቅንጅቱ ለምርጫ ስኬታማነት የተረጋጋ ሰላምና ጸጥታ ቁልፍ መሆኑን ጠቅሶ አሁን ኢትዮጵያ የምትገኝበት ሁኔታ ሀገራችን ለተከታታይ ዓመታት የእርስ በርስ ጦርነት ውስጥ መቀጠሏ የምርጫውን በአግባቡ መከናወን መቻል ከፍተኛ ጥያቄ ውስጥ የሚከት ነው ያለው መግለጫው በተለያዩ ክልሎች ያሉ ግጭቶችና በዋና ማሳያነት አቅርቧል። በአማራ ክልል ከ2 ዓመት በላይ የዘለቀው ጦርነት፣ በኦሮሚያ ክልል ከ5 ዓመት በላይ የቀጠለው ጦርነት፣ በትግራይ ክልል ያለው ፍጥጫ እና ከአፋር ጋር ያለው ያረገዘው የግጭት ደመና፣ በሶማሌና አፋር እንዲሁም በኦሮሚያ እና ሶማሊያ አዋሳኝ አካባቢዎች ያሉ ውጥረቶች፣ በቤንሻንጉል ጉሙዝ ያለው ተደጋጋሚ እልቂት፣ በጉራጌ ዞን እያጋጠሙ ያሉ የጸጥታ ችግሮች መግለጫው በእነዚህ አካባቢዎች ምርጫ ማካሄድ እንደማይቻል ገልጾ በሌሎቹ የጦርነት ድምፅ በማይሰማባቸው አካባቢዎችም የሰፈነው መንፈስ ከጦርነት አካባቢዎች የተለየ አይደለም ሲል ማስጠንቀቂያ አዘል መግለጫ ወጣ። በገዢው ፓርቲ ላይ የተሰነዘረው ትችት ቅንጅቱ ገዢው ፓርቲ ለሰላም ጥሪዎች ተገቢውን ትኩረት አልሰጠም ሲል የከሰሰ ሲሆን መንግስት ለምርጫው አስቸኳይ ሁኔታዎች እንዳይኖሩ በማድረግ ብቻውን ሮጦ ክር በመበጠስ 99.9% አገኘሁ በማለት የስልጣን ዘመኑን ለማራዘም እየሰራ ነው ሲል ወቅሷል። አክሎም የተቃዋሚ ፓርቲዎችን ተሳትፎ በአጃቢነት ብቻ በመወሰን የገዢውን ፓርቲ የምርጫ ድል ህጋዊ ለማድረግ የሚሰራውን አካሄድ እንደማታለል አስታውቋል። ቅድመ ሁኔታዎችና ጥሪ ትብብር ለኢትዮጵያ አንድነት የምርጫ ሰሌዳውን ይፋ ከመሆኑ በፊት ወይም እስከ ህዳር ወር መጨረሻ ድረስ መንግስት የሚከተሉትን 3 ነጥቦች በአስቸኳይ ተግባራዊ እንዲያደርግ አሳስቧል። አንደኛ፣ ጦርነት በአስቸኳይ ይቆም። በመላ ሀገሪቱ እየተካሄደ ያለው የእርስ በርስ ጦርነት በአስቸኳይ እንዲቆምና ለምርጫ አመቺ ሁኔታ መፈጠሩን መንግስት በተግባር እንዲያረጋግጥ ጠይቋል። ሁለተኛ፣ የፖለቲካ እስረኞች ይፈቱ። ያለ ፍርድ ታጉሮ የሚገኙ የፍርድ ሂደታቸውን ሆን ተብሎ እየተራዘመ ያለው የፖለቲካ እስረኞች በሙሉ እንዲፈቱና በምርጫው በነፃነት እንዲሳተፉ እንዲደረግ ጠይቋል። ሶስተኛ፣ ጋዜጠኞች ይፈቱ። የመገናኛ ብዙሃን ነፃነት። በእስር ላይ ያሉ የሚገኙ ጋዜጠኞች እና የማህበረሰብ አንቂዎች ያለምንም ቅድመ ሁኔታ እንዲፈቱና በነፃነት እንዲዘግቡ ተጠይቋል። የመንግስት የመገናኛ ብዙሃንም ከስርዓት አገልጋይነት ወጥተው ለተቃዋሚዎችም ተገቢውን ሽፋን እንዲሰጡ በጥብቅ አሳስቧል። ቅንጅቱ መንግስት በተጠቀሰው ጊዜ ገደብ ውስጥ እነዚህን ቅድመ ሁኔታዎች የማይፈጽም ከሆነ ጉዳዩን መርምሮ የሚወስነውን ቀጣይ እርምጃ ለህዝብ ይፋ እንደሚያደርግ አስታውቋል። ቢቢሲ ከዓለማችን እጅግ ሀያል ሰው ጋር ከባድ የህግ ፍልሚያ ገጥሞታል። ቀጥሎ ምን ይሆናል የሚለውን እንዳስሳል። ቢቢሲ ለዶናልድ ትራምፕ ያቀረበው ይቅርታ የክስ ዛቻውን የሚያስቆም እንደሆነ የሚያስብ ማንኛውም ሰው በግልጽ ተታሏል ይላል። የቢቢሲ የቦርድ ሊቀመንበር ሳሚር ሻህ ዋና ዳይሬክተሩ እና የኒውስ ዋና ስራ አስፈጻሚ ከስልጣን ከተነሱ በኋላ ባደረጉት ቃለ ምልልስ ላይ ጠቅልል አድርገውታል። ፕሬዚዳንቱ የክስ ዶሴው ይዘው ወደ ፍርድ ቤት መሄድ የሚመርጡ ሲል ጠርተዋቸዋል። ትራምፕ በተለያዩ የአሜሪካ የሚዲያ ኩባንያዎች ላይ ያቀረቧቸው የህግ ክሶች ብዛት እንደተመለከተ ይህ የሊቀመንበሩ ገለጻ ጠቅለል ያለ መግለጫ ነው። ፕሬዚዳንቱ በጂቢ ኒውስ ቃለ ምልልሳቸው ላይ በመመስረት አስከፊ አርቲኦት አድርገው በሚመለከቱት በግልጽ ተወጥተዋል። አሁን ኮርፖሬሽኑ የሚከሱት የገንዘብ መጠን ከፍ ብሏል። የትራምፕ አርብ ዕለት በኤር ፎርስ ዋን ላይ እያሉ ለጋዜጠኞች የተናገሩት አሃዝ ከ$1 ቢሊዮን እስከ $5 ቢሊዮን እንደሚሆን ነው። ይህንን በአውድ ለማስቀመጥ ቢቢሲ ባለፈው ዓመት ከፈቃድ ክፍያ ያገኘው ዓመታዊ ገቢ 3.8 ቢሊዮን ፓውንድ ነበር።
ትራምፕ አርብ ዕለት ካፌ የሚወጡትን ቃላት ቀይረዋል ሲሉ ተናግረዋል። ፓናሮማ የንግግሩ ሁለት ክሊፖችን ፍጹም የተለየ ትርጉም ለመስጠት ለምን አንድ ላይ ቆርጠው እንደቀጠሉ ማወቅ እንደሚፈልጉም ተነግሯል። ፕሬዚዳንቱ የተከሰተው ነገር ሆን ብሎ እንዳልሆነ የተሰጠውን የቢቢሲ ምላሽ አይቀበሉም። ይህ በቢቢሲ ታሪክ ውስጥ በጣም ከባድ ወቅት ነው። ቢቢሲ ስሙን የገነባው ገለልተኛ እና የዜና ተቋም በመሆኑ ነው። በዓለም ላይ ተቋማትን ማመን በተሸረሸረበት ዘመን ታማኝ የዜና ምንጭ በመሆን ስሙን ተክሏል። በምትኩ ኮርፖሬሽኑ ከታማኝነት በተቃራኒ የቆመ ነው ተብሎ ተወነጀለ እና በዓለም ላይ ካሉት ሀያላን ሰዎች ጋር ውድ የሆነ የፍርድ ቤት ክስ ተጋርጦበታል። ታዲያ ነገሩ ከዚህ ወዴት ሊያመራ ይችላል? ፕሬዚዳንቱ ለመጀመሪያ ጊዜ ጉዳዩን ወደ ሕግ ለመውሰድ ካስፈራሩበት ወቅት ጀምሮ ኮርፖሬሽኑ ካሳ ሊከፍላቸው እንዳልፈለገ ግልጽ ነበር። ምንም አይነት ስህተት ቢፈጠር በፓኖራማ ፕሮግራም ሳቢያ በትራምፕ ላይ ምንም አይነት ጉዳት እንዳልደረሰ ያምናል። ትራምፕ ፕሮግራሙ ከተላለፈ በኋላ ብዙም ሳይቆይ ፕሬዚዳንት ሆነው የተመጡ መሆንና ቢቢሲ እንደሚለውን ፕሮግራሙ በማንኛውም የአሜሪካ ቻናሎች ላይ አልተላለፈም። ታዲያ ይህ እንዴት ሊጎዳው ቻለ? ከቢቢሲ ውጭም ያሉ ሆኑ ድርጅቶች ተቆጣጣሪዎች የሚስማሙበት ከዜጎች የተሰበሰበን የአገልግሎት ክፍያ ገንዘብ ለትራምፕ ክስ በካሳ መልክ መክፈል አማራጭ አይደለም? የአንድ የቀድሞ የቢቢሲ ከፍተኛ ኃላፊ እንደገለጹት ቢቢሲ የካሳውን ጥያቄ ውድቅ ማድረጉ ትክክለኛው እርምጃ ነው። ነገር ግን ፕሬዚዳንቱ ክስ ለመመስረት ከወሰኑ ቢቢሲ በፍሎሪዳ ውስጥ ምርጥ ጠበቆችን ማግኘት እንዳለበት ተናግረዋል። ጉዳዩን በስምምነት መጨረስ የሚለው አማራጭ የሚያገለግለው በረጅም ጊዜ የሚወጣን ወጪ ለመቀነስ ነው። አሁን ቢቢሲ ሙሉ ትኩረቱን በቻርተሩ እድሳት ላይ በማድረጉ ውይይቶች ላይ ትኩረት ማድረግ በሚገባው በዚሁ ጊዜ ረጅምና ውድ በሆነ የፍርድ ቤት ክርክር ውስጥ የሚያልፍ ይመስላል። የቢቢሲ ከፍተኛ ሹማምንት በአሁኑ ወቅት ለድርጅቱ ወሳኝ የሆነውን ጉዳይ ላይ እንደ አውሮፓውያን አቆጣጠር 2028 ከሚጀምረው አዲሱ ቻርተር በፊት በመንግስትና በቢቢሲ መካከል ዓላማው፣ ስፋቱ፣ የገንዘብ ምንጭ ላይ በሚደረጉ መጻኢ ዕድሉን በሚመለከት ንግግሮች ላይ ማተኮር ነበረባቸው። ቢቢሲ ይህንን ሊመሩ የሚገባቸውን ዋና ዳይሬክተሩ ቲም ዴቪን አጥተዋል። አሁን ከፍተኛ የቢቢሲ ኃላፊዎች ከዶናልድ ትራምፕ ጋር በጣም ጎጅና የህልውና ጉዳይ በሆነው የህግ ጉዳይ ላይ ይጠመዳሉ። የህግ ክፍያዎች ብቻ በጣም ውድ ሊሆኑ ይችላሉ። ቢቢሲ ስህተቱን ቀደም ብሎ ግልጽ አድርጎ ቢያርመው ኖሮ ይህ ሁሉ ሊወገድ ይችል ነበር ይላሉ። በምትኩ ረጅም መንገድን መርጧል። ነገር ግን ሌላ አማራጭ መንገዶች ሊኖሩ ይችላሉ። ቢቢሲ የዩኬ መንግስት ጣልቃ እንዲገባ ሊጠይቅ ይችላል። ከጠቅላይ ሚኒስትር ኬር ስታርመር የሚላክ መልእክት የትራምፕ ሀሳብን ሊያስቀይር ይችላልን? ስታርመር ጣልቃ ገብተው ያላቸውን ተጽዕኖ አሜሪካ ላይ መጠቀም ይፈልጉ ይሆን? በዚህ ሳምንት ለቢቢሲ አንድ አዎንታዊ ነገር የባህል ሚኒስትሯ ሎሳና ናንዲ ኮርፖሬሽን የተከለከለበትን ጠንካራ መንገድ ነው። በርካታ ሰዎች ተቋሙ ላይ ያላቸውን እምነት ገልጸው ቢቢሲን በጨለማው ዘመን በተራራው ጫፍ የነበረ ብርሃን ብለውታል። አክለውም አገሪቱን ሴሌብሪቲ ትሬተርስ በሚለው ዝግጅቱ ወይንም ቪአይዴይ ላይ በሚሰጠው ሽፋን ወደ አንድነት የሚያመጣ ሲሉ አሞካሽተውታል። ዶናልድ ትራምፕ በሌላ በኩል ቢቢሲን ከሐሰት ዜና የከፋ ሲሉ ጠርተውታል። ኮርፖሬሽኑና ጋዜጠኞቹም ምግባረ ብልሹ ናቸው ብለዋል። በትራምፕ እና በቢቢሲ መካከል ያለው ፍጥጫና ፍትጊያ አሁን በይፋ ተጀምሯል። መረጃውን ያገኘነው ከቢቢሲ ነው። እሞትባችኋለሁ፣ የወሰድኩትን 8.9 ቢሊዮን ይቅር በሉኝ የናይጄሪያው ሙሰኛ ተማጽኗል። እኚህ ለህዝብ በቀጥታ እየተላለፈ ባለ ቴሌቪዥን ስርጭት ላይ በተቀመጡበት ወንበር ላይ ድፍት ያሉት የናይጄሪያዊ ፕሮፌሰር ዳንኤል ፓንዴ ናቸው። ፕሮፌሰር ዳንኤል ማለት በናይጄሪያ በነዳጅ ሀብት የበለጸገው የኒጀር ዴልታ ክልል ልማትን ለማፋጠን የተቋቋመው የኒጀር ዴልታ ልማትን ኮሚሽን ኒጀር ዴልታ ዴቨሎፕመንት ኮሚሽን ተጠባባቂ ማኔጂንግ ዳይሬክተር ነበሩ። ይህ በእሳቸው የሚመራው ኮሚሽን በቢሊዮን የሚቆጠር የህዝብ ገንዘብ የሚያስተዳድር ሲሆን በሙስና ደግሞ በተደጋጋሚ ስሙ የሚነሳ ነበር። ፕሮፌሰር ፓንዴ ኮሚሽኑን ሲመሩ
ኮሚሽኑን ሲመሩ 81.5 ቢሊዮን የናይጄሪያ ናይራ ወይም በእኛ አሁናዊ ምንዛሬ ስትመታው 8.9 ቢሊዮን ብር ቁርጥም አድርጎ በልተዋል በሚል ክስ ቀረበባቸው። የዚህም ሙስና ክስ ምርመራ ደግሞ የሀገሪቱ የህዝብ ተወካዮች ምክር ቤት ኮሚቴ መያዙን ተከትሎ በህዝብ ዘንድ ከፍተኛ ትኩረት ማግኘቱ እና የፓርላማ ችሎታ በቀጥታ ቴሌቪዥን እንዲተላለፍ ተወሰነ። ፕሮፌሰሩ በምክር ቤቱ ኮሚቴ ፊት ቀርበው ስለ ገንዘቡ እየተጠየቁ ባለበት ሰዓት በድንገት ስልምልም ዝልፍልፍ ብለው ራሳቸውን ስተው ወንበራቸው ላይ ወደቁ። አንዳንዶቹ ፒንዴ ጥያቄው ሲጠነክርባቸው የማሾክሾክ በሚመስል ሁኔታ እንዳልሞትባችሁ እንዳትጸጸቱ ሞትባችኋለሁ ሲሉ ሰምተናል ሲሉ ተደመጡ። የፕሮፌሰሩን አሳዛኝ ሁኔታ በቀጥታ ስርጭት ያዩ ናይጄሪያውያን ደግሞ ለፕሮፌሰሩ ጤንነት ሲጸልዩ ታዩ። የኋላ ኋላ ሲጣራልህ ፕሮፌሰሩ የሀገራቸውን ህዝብ ልብ ያንሰፈሰፈ ፌንት አነቃቀላቸው ለካ ሆን ብለው ከተጠያቂነት ለማምለጥ ነው ሲሉ ለሳምንት በቤታቸው ተለማምደው የተወኑት ፕራንክ ወይም ድራማ ነበር። ታዲያ ይህንን የሰማው የናይጄሪያ ህዝብ ምን ቢል ጥሩ ነው? ፕሮፍ የሀገሪቱ የትወናን ጥበብ አንደኛ ደረጃ ከፍ ያደረጉ በመሆናቸው ኖሊውድን ይምሩልን የሚል አስቂኝ ንግግር ተናግረዋል። ጀነራል ምግበይ ኃይለ የሻዕቢያን አናምነውም ሲሉ ተናገሩ። የትግራይ ጦር አዛዦች ስብሰባ ከትግራይ ጦር አዛዦች መሃል አንዱ የሆኑትና ከወራት በፊት በመከላከያ ሰራዊት የፋኖ መሪ ናቸው በሚል የተከሰሱት ጀነራል ምግበይ ኃይለ በትናንትናው ዕለት የምዕራብ ግንባር የሰራዊት አዛዦችን ሰብስበው እንደነበር ተሰምቷል። ለመንግስት ቅርበት እንዳለው የሚነገርለት ሉዓላዊ የተባለው የበይነ መረብ ገጽ ምንጮችን ዋቢ በማድረግ ባወጣው መረጃ ጀነራል ምግበይ በዚህ ስብሰባ ላይ ሻዕቢያን አናምነውም ማለታቸውን ዘግቧል። በዚህ ወቅታዊ ስብሰባ የህወሓት አርሚ 13፣ አርሚ 17 እና አርሚ 11 ከኮር በበላይና የኮር አዛዦች መገኘታቸውንም ጠቅሷል። በስብሰባው ላይ ጀነራሉ በአፋር የመሸጉት የሐራ መሬት ታጣቂዎች እኛን ሊያጠፉ የተነሱ ናቸውና ጠላቶቻችን ናቸው ሲሉ መናገራቸውን ዘግቧል። ከዚህ በተጨማሪም ከሻዕቢያ ጋር የተጣመርነውን ለፖለቲካ እንጂ አምነነው አይደለም ማለታቸውን ዘገባው ጠቅሷል። በስብሰባው ከተሳተፉት መሃል አንድ ከፍተኛ የኮር አዛዥ እኛን የሚበላን ሐራ መሬት አይደለም፣ በነፃ መሬት ያለው ኃይል እኛን ከመብላቱ በፊት የትግራይ ህዝብ ያጠፋናል እና መፍትሄ እንፈልግ ማለታቸው በዘገባው ተጠቅሷል። ስብሰባው ባለመግባባት የተጠናቀቀ ነበር የሚለው ዘገባው ጀነራል ምግበይ ስብሰባውን አቋርጠው መውጣታቸውንም